መጀመሪያና መጨረሻ የሌለው ሰው። መጽሐፍ ቅዱስ ስለ አንድ ምስጢራዊ ሰው ሲናገር የዘመን መጀመሪያና የሕይወት መጨረሻ እንደሌለው ይገልጻል። ስሙም መልከ ጼዴቅ ይባላል። ስለ መልከ ጼዴቅ በመላው መጽሐፍ ቅዱስ ውስጥ 10 ማጣቀሻዎች ይገኛሉ። 2 በብሉይ ኪዳን በዘፍጥረት 14 እና በመዝሙር 110 ላይ፣ የተቀሩት 8ቱ ማጣቀሻዎች በዕብራውያን መጽሐፍት ላይ ይገኛል። በዘፍጥረት 14 ላይ መልከ ጼዴቅ መጀመሪያ ለአብርሃም ሲገለጥለት ከብዙ ሺህ ዓመታት በኋላ ዳዊት ስለ እሱ ጻፈ። በመዝሙር 110 ላይ እንደገናም ከብዙ ሺህ ዓመት በኋላ በዕብራውያን መጽሐፍት ላይ ስለ እሱ ተጽፎ እናያለን። ሊቀ ካህን የሚመጡት ከየትኛው ነገር ነበር? ከሌዊ ነገድ ሲሆን ኢየሱስ ከሌዊ ነገድ ሳይሆን ኢየሱስ ከይሁዳ ነገድ ነበር የመጣው። ይህን የሰሙ አይሁዶች እዚህ ጋር ችግር አለ በማለት ምክንያቱም ሊቀ ካህናት የሚመጡት ከሌዊ እንጂ ከይሁዳ አይደለም በማለት ሲንጫጩ፣ የዕብራውያን ጸሐፊ ግን ይህንን አውቃለሁ በማለት እንዲህ ሲል ይገልጻል። ኢየሱስ ግን ከሌዊ የክህነት መስመር ቀድሞ ከነበረ የክህነት ሥርዓት ወገን ነው። ለዚህም የክህነት ሥርዓት መልከ ጼዴቅን እንደ ማጣቀሻ ይጠቅሳል። ማን ነው ግን መልከ ጼዴቅ? እርሱም በተመለከተ ብዙ ውዝግቦች ቢኖሩም ስሙ 2 የዕብራይስጥ ቃላት ጥምረት ነው፣ መለክ እና ጼዴቅ። መለክ ንጉሥ ማለት ሲሆን ጼዴቅ ደግሞ ጻድቅ የሚል ትርጉም አለው። ስለዚህም ትርጉሙ የጽድቅ ንጉሥ ነው። ዕብራውያን 5 ቁጥር 7 ላይ እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት። በወንጌላት ውስጥ ኢየሱስ ያለቀሰባቸው 2 ጊዜያት ተመዝግበዋል። በጣም የሚታወቀው በዮሐንስ ወንጌል ምዕራፍ 11 ኢየሱስ በአልዓዛር መቃብር አጠገብ ያለቀሰበት፣ ሁለተኛው ደግሞ በሉቃስ ምዕራፍ 19 ኢየሱስ በሆሳዕና ዕለት ወደ ኢየሩሳሌም ሲገባ ቆሞ ስለ ኢየሩሳሌም ከተማ ያለቀሰበት ነው። እንዲህም ብሏል፣ ኢየሩሳሌም ሆይ ኢየሩሳሌም ሆይ ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደዱ፣ እናንተ ግን አልወደዳችሁም። ለገዛ ወገኖቹም ያለቅሳል። እነዚህ በወንጌል ኢየሱስ ያለቀሰባቸው ብቸኛ ጊዜያት ናቸው። ነገር ግን የዕብራውያን ጸሐፊ እዚህ ላይ በሚናገረው መሰረት ከዚያ በላይ ብዙ ጊዜ እንዳለቀሰ እናውቃለን። ኢየሱስ ከብርቱ ጩኸትና ከእንባ ጋር ልቡን ለአባቱ ያፈሰሰባቸውና ከሞት ሊያድነው ወደሚችለው የጸለየባቸው ብዙ ጊዜያት እንደነበሩ ይነግረናል። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ቁጥር 9 ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ስለ እርሱም የምንናገረው ብዙ ነገር አለን። ጆሮቻችሁም ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምሯችሁ እንደገና ያስፈልጋችኋልና። የሚያስፈልጓችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ቁጥር 13 እና 14 ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በሥራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው። ዕብራውያን በተጻፈበት በግሪከኛ መለማመድ ጎምናዞ ሲሆን በአማርኛና እንግሊዝኛ ቋንቋ ጂምናዚየም ብለን የምንጠቀመው ቃል ነው። በእምነታችን እንድንጠነክር በመንፈሳዊ ሁኔታ ምን ያህል እየሰለጠንን ነው? በዚህም መልካሙን ከክፉ ለመለየት እንድንችል በእምነት ልንጠነክር እንዲሁም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ልናድግ ይገባናል። አሜን።